ለቁርስ የሚሆን የጥራጥሬ እህል በዊክ ካርዶ ላይ አለ። በሚኒሶታ ዊክ ፕሮግራም ውስጥ ያሉ ጥራጥሬዎች የስኳር ይዘታቸው አነስተኛ ሲሆን እንደ ብረት፣ ፎሊክ አሲድ፣ ሙሉ እህልና ፋይበር የመሳሰሉ ጤናማ የምግብ ይዘቶቻቸው ከፍተኛ ነው። የቀዘቀዙና የተወሰኑ ትኩስ የጥራጥሬ እህሎችን ሊመርጡ ይችላሉ። የትኞቹ የጥራጥሬ ብራንዶች የተፈቀዱ እንደሆኑ ለማየት በማይ ሚኒሶታ ዊክ መተግበሪያ ላይ ዊክ የሸመታ መመሪያ ወይም ዊክ ሾፒንግ ጋይድ ላይ ይመልከቱ። ማይ ሚኒሶታ ዊክ መተግበሪያን ዳውንሎድ ለማድረግ አፕ ስቶር እና ጉግል ፕሌይ ላይ ማግኘት ይቻላል። ቀዝቃዛ ጥራጥሬ መገዛት ያለበት በባለ 12 አውንስ ወይም ከዚያ ከፍ ባሉ ካርቶኖች ነው። በእያንዳንዱ ወር በዊክ ካርዶ ላይ 36 አውንስ መጠን ጥራጥሬ ካለዎት 2 ባለ 18 አውንስ፣ 3 ባለ 12 አውንስ ካርቶኖችን ወይም ወደ 36 አውንስ የሚጠጉ የተለያዩ መጠኖችን ሊመርጡ ይችላሉ። ከ12 አውንስ ባነሱ መያዣዎች የአጃ ምግብና የገንፎ እህል ነጠላ እሽጎችን ሊገዙ ይችላሉ። ሌሎች ትኩስ ጥራጥሬዎች ከ12 አውንስ በሚበልጡ መጠኖች ይገኛሉ። ለወሩ የተወሰነ ጥራጥሬ ቀድሞውኑ የገዙ ከሆነ ከመውጣቱ በፊት ምን ያህል ተጨማሪ ጥራጥሬ መግዛት እንደሚችሉ ማወቅ አስፈላጊ ነው። ማይ ሚኒሶታ ዊክ መተግበሪያ ላይ በመግባት በዊክ ካርዶ ላይ ያለዎትን ቀሪ መጠን ይመልከቱ። እርስዎ የመረጡት ጥራጥሬ በዊክ የተፈቀደ መሆኑን ለማረጋገጥ የፓኬጅ ባርኮዱን ስካን ለማድረግ ማይ ሚኒሶታ ዊክ መተግበሪያን ይጠቀሙ። የሸመታ መመሪያው መተግበሪያው ላይ ይገኛል ወይም በአካባቢዎ ካለው የዊክ ክሊኒክ አንድ የታተመ ቅጂ እንዲሰጡ መጠየቅ ይችላሉ። አንዳንድ መደብሮችም የዊክ ምግቦችን ለማግኘት ያግዙ ዘንድ የመደርደሪያ ላይ ምልክቶች አሏቸው።